ቆረቆንዳ የድህነት ወሬ አታውራ። ሂድ ቆረቆንዳ ሂድ። እከክ ሴታ ሴት ወንድ ሆነክ ቂጥና ፈንድደክ ለቴቴ ቂጥና ፈንድደህ ትመጣለህ። ወንድ ልጅ ለሴት ነው የሚያግዘው። ወንድ ልጅ ለሴት ነው የሚያግዘው። ኖ ሴት አትነካም፣ ሴት አትሰደም። ያራድ ይሄድ እናንተ ፍልጥ መሀይም እዚህ ትመጣና ቁጭ ብለህ እቴቴ ያለህን ነገር ይዘህ ትመጣለህ። ኮሰረት አዟሪ ሽምብራ ቀጥቀቃ እዚህ ቁጭ ብሎ እንትን እስኪ ሊዩ ጋይስ 7000 ሰው አይታችሁታል። እንትኑን እስኪ ቤታይ የኔ ማር እስኪ የኔ ድንብላል ቆንጆዬ እኮ ነሽ የኔ ማር የኔ ቆንጆ። እሺ እንዴት ነው ማቀው? የኔ ቆንጆ እስኪ የኔ ማር ማን አባህና አንተ ሸፋፋ እስኪ የኔ ማር አታስደንግጭኝ። ወይኔ ቤታ ቲክቶክ መጣሽ። ወይኔ ጉዴ ቤታ ቆንጆ ነሽ። ቲጂ ተሞት አይ ዲቦራዬ እኔ ፍቅር ምን ያህል እንደምወድሽ ስስቴ ታውቂያለሽ። ግን ችግሩ ምንድነው ዲቦራዬ ቤታዬ እንዴት እንደምታምሪትኝና ነገ ደግሞ ሰይጣን በመሀል ሰይጣን ስራውን ያውቃል። ነገ ደግሞ በመሀል ሰይጣን ከገባብን ደግሞ ምን ትመስያለሽ አንቺ ጉሬዛ ህፃናት የምታሳቅቂ በመልክሽ እንዳትኝ ዲቦዬ እኔ ፍቅር አንቺ አትኝም። ግን አትኝም ምን እኮ አይሉኝም እያሉ አትኝም። ጀመረሽ የኔ ማር ሽቀል አይደል እንዴ? ጓደኛዬስ ብትሆን ነገ ሂጂ ማሪኝ ቅርበኝ ሰይጣን አሳስቶኝ ነው ገንዘብ ሰይጣን ነው ያሳስታል ብዬ ይቅርታ ጠይቃታለሁ። አንዴ ግን ሄድባታለሁ። ዲቦራስ ብትሆን አንዴ ሄድባታለሁ። ላጥ አድርጌ ሄድባታለሁ። እሷም እንትን ትላለች ይገባታል። ሃይ ጋይስ ቻናል ሲደርስ ነው ነበር አንቺ ከሰው እየተበደረ ኧረ በስመ አብ ጉቺ ልቤ ላስደነግጣችሁኝ ጋይስ አሁን ቤታ ግን የተረገመ ሴትዮ እንደው ምን ይሻልሻል? ልቤ ላስደነግጣችሁኝ። አታውቂያቸውም እነዚህ ማህበረሰብ 5 ዓመት ሙሉ አንቺ ብስብስ አንተ ትብስ እየተባባልን አይደለ እንደ ቀጠለው ቤታዬ ልክ ዩቲዩብ ላይ ሌላ ሰው ማላውቀው ሰው ነው የሚመስለው። ወይኔ ልቤ ደነገጠ። ከመቼ ጀምሮ ለዛ ነገር ያልደነገጠ አሁን ልቤ ሲደነግጥ ሰው ኮመንት አድርጎ እንደው ምን አይነት ሰው ነኝ? በፈጣሪ ስም ምን አይነት ሰው ነኝ? ሾካካ እዚህ የምታያቸው ጋለሞታ፣ እዚህ ደግሞ የምታያቸው ደግሞ የሚወዱ ሰዎች ናቸው። መተው ኮመንት ላይ ቤታዬ ደህና ነሽ ብሎ የጻፉት ልቤ ደነገጠ። ልቤ መጣ። ኧረ ገብቻለሁ። በምንድነው ገብተሽ እኮ ነው እኮ ዲቦራ የነገረችሽ አንቺ ሰገጤ ገብተሽ እኮ ነው ዲቦራ ገብተሻል ቤታ ያለችሽ። ምን አይነት ደነዝ ናት? እሺ በምረው ማቀው ልቤ መታ። በምረው የምታውቂው ዲቦራ ነግራሻለች በድጋሚ። እሱማ ፍልተር የለም እናትዬ። ለገንዘብ ስትያረ እንደመጣሽ ሁለት ነገር ወዶ አይሆንም። ገንዘብ ወደሽ ፍልተርን ፈልገሽ አይሆንማ ቤታዬ። ሁለት ነገር ጋይስ ተወዶ ይቻላል አይቻልም? ወይ ፍልተሩን ምረጪ ቲክቶክ ላይ ተሰንቅረሽ ተቀመጪ፣ ወይም ደግሞ ገንዘቡን ምረጪ። አይ መድኃኒዓለም ቀለጠ ፊቴ ቀለጠ። እንዴት አይቀልጥ? ሁሉ ሜካፕ ተለድፈሽ እንዴት አይቀልጥ? የኔ እናት ዲቦራ ማሽቃበጥ። ዲቦራማ በማሽቃበጥ ዱባይ አስጠርተሻል። አቤት ዲቦራ አሽቃባጭ ቤታዬ። በቃ ትልቅ ሞዴል እኮ ያየሽ ነው የሚመስለው እኮ። እሺ ጓደኛሽ ነኝ አሽቃባጭ ቢመታ ሰው አለ በምድር ማቀው እንዴ? ስንት ከነግንዱ አጨሳሽ ነው እንደ የገባሽው? ሰው አለ ወይ? አለ ቢኖር መሰለኝ እንትን የምትይው ሰው አለ ወይ? እኔ መድኃኒዓለም እያወራችሽ ቆንጆ ነሽ አይቼሻለሁ እየተባልሽ ሰው አለ ወይ? ከነግንዱን ያጨሽው ጋይስ ደግሞ ነጃትን መጣች። አቤት ነገር በስመ አብ ወወልድ ወመንፈስ ቅዱስ። ወይኔ እናቴ በስመ አብ ወወልድ ወመንፈስ ቅዱስ። አቤት ለፈጣሪ እንዲህ ተንበርክከሽ በስመ አብ ወወልድ ወመንፈስ ቅዱስ ብለሽ ጌታ ሆይ ስማኝ ብለሽ ብትጸዲ ይሄ ቲክቶክ ማህበረሰብ አፉን ይዘጋልሽ ነበር። በኃይሉ በመድኃኒዓለም ብትይዥሽ እንደው ምን ጉር ነኝ ግን መቤቴ እብድን የሚያስመስለው ግን ኢትስ ኦኬ። ቅርባልኩኝ የፊትሽ ቡጉር እንዳለ አይደለ እንዴ በተርታና በመደዳ የሚቆጠሩት። እኔ እኮ ጋይስ ቀረብኩኝ እንዴ ፊት ለፊት አይደል እንዴ ያለው ቡጉር አልቀረ ፊትሽ እየታያ። እሺ እንዴ አረ ሂዊ እሺ ሳቅሽ ነው የሚመጣው። የኔ ገጣጣ ገንዘቡ ነው የሚያስቅሽ ወደፊት
ገንዘብ የኔ እናት ሳቂ ቤታዬ የሚያሰቅሽ ገንዘብ ወደፊት የሚመጣው ገንዘብ ስታስቢ ፍልቅልቅልቅልቅ እያልሽ ነው እንዴ አጠር አድርጌ ነው ዘርዘር ማድረግላችሁ ሁሉንም አላወራ ዲቦራን ቆይ የኔ ቆንጆ ስሚ ማሪ አንቺ ሾካካ ነይና በገስታው ወይኔ መድኃኒዓለም ዩቲዩብ ላይ ሄደሽም ሾካካ ምንድነው ለከት የሌላ ሴት ነው ኦኬ ቆይ ራሴን ላረጋጋ ራስሽን ታረጋጊ ወይኔ ገብርኤልዬ ምን አይነት ሾካካ ናት በሚካኤል ላይክ አርግልኝ 71 ሰው እያየ ነው ኦኬ ጎበዝ ገባ እያሉ ነው በ71 ሰው አልቆመችም ባይዘው የላክሽልኝ እኮ አይታየኝም በስመ አብ እናንተ ግን እንደው ምንድን ነው ስም ጋይስ እናቴን እንሳኝና አንድ ፊልተር የለው አንድ በኮመንት ተነኮሷት በኮመንት አንድ ፊልተር እና ምን ይጠበስ ይሄ ማህበረሰብ በፊልተር ወጣሽ አልወጣሽ ይሄ ማህበረሰብ ምን ያድርግሽ ታዲያ ምን ያድርግሽ ምን ይጠበስ ኒኩ ምን ጉድ ናት ደግሞ አይኔን ስላመመኝ አይኔ ላይ እንትን አለብኝ ምን አለብሽ ጋይስ አንድ አይደል እንዴት አያምሽ ይሄን የሚያል መጥረጊያ የሚያል ጭራ አይንሽ ላይ ሰክተሽ መጣሽ በላይ ላይ የሆነ ነገር ለዳድፈሻል እንዴት አይንሽ አይታመም ከእግዚአብሔር ጋር እኮ ነው የተጣላችሁ እኮ እግዚአብሔርን ጋይስ ከእግዚአብሔር ጋር እኮ ነው እኮ የምንጣላው እኮ ከዚህ ሴትዮ ጋር አይኗ ላይ አይላሽ ለብሳ አይኔን አመመኝ ንቀይዋ ፈጣሪ በሰጠሽ አትዋቢ ማንቻናታ ቀጤ ምን ጉድ ናት ግን በፈጣሪ አንድ አይኑ ጥርት ያለ አይደለም እሺ ምን አባቴ ይላል ስልኬ ነው ወይስ ራሱ ካሜራው ነው አቤት እንደው አንድም ሆኜ ነበር መቤቴን እግዚአብሔርን አላስታውስም ጠጥቼ ነው እንደገና እናቴን እንሳይን አንድ ወይኔ ቲክቶክ ይግደለኝ ኧረ ቲክቶክ 5 አመት ገደለሽ የኔ እናት በዜሮ ገድሎሻል በዜሮ አባሮ ዩቲዩብ ነው የከተተሽ በዜሮ አባሮ ቤታዬ ዩቲዩብ ከቶሻል አንድ ይሄ ሰውዬ እየላከብኝ ምንድነው የሚያጨብሰኝ እንዲያደነዘዘኝ ነጣ ቲክቶክ ይግደለኝ ቲክቶክማ 7 ጊዜ እንደ እባብ ጭንቅላትሽን ቀጥቅጦ ገሎ ጥሎሻል ቲክቶክ የሚባል አፕ ሮጠሽ አይደል እንደ ዩቲዩብ ላይ እርሹ አረገኝ እንዴ አረ ቲክቶክ ይግደለኝ ሁለቴ ሞት ቲክቶክ ይግደለኝ ጋይስ ቲክቶክ ይግደለኝ በጣም ነው እንደ ቲክቶክ እንዲገልሽ የፈለግሽው ቤታ ለምን ትሳቀቂያለሽ በራስሽ በውበትሽ አትተማመኝም በተፈጥሮሽ አትተማመኝም ሰው ስታገኝ አበበ ይበሉሽ ተኮላ ማንነትሽን ይዘሽ መቅረብ አለብሽ ምንድነው የሚያስፈራሽ መንፈስ ቅዱስ ነገ ግን ስቀጣቀጥ መቼስ እንዲያለ ኦኬ በቃችሁ እነ ዲቦራ ጋር ሊድ ቆይ ዲቦራ አንተ ልበላ ወይ አንቺን ለሰማሁት ልቤ ዝቅ አለ እያሉ ነው ቲክቶክ ላይ የሚቀጠቅጧችሁ ማህበረሰቡ አሁን እንደዚህ ነው ማህበረሰቡ ሲቀጠቅጣችሁ እንዲያለ ነው እኔ ቤታዬን በጣም ነው መወዳት እንዲያለ ነው ማህበረሰቡ ሲቀጠቅጣችሁ ትምህርት ልስጣችሁ ብዬ እንጂ አሁን በቁም ነገር ራሴን ምሰድብ ይመስላችኋል በቃ ቁጭ ብላችሁ ራሷን ትሰድባለች እቺ ሴትዮ ከፈሷም ከራሷም የተጣላች ናት እንዴት ነው ከሷ የምትጋጩት ብላችሁ ልታስቡ ትችላላችሁ ደግሞ ታስባላችሁ አበሻ ናችሁ ባህላችን ነው አይደለም ጋይስ እንዲህ ነው እያላችሁ የምትሰድቡኝ አመሰግናለሁ ሮሚን ጥሩልኝ አቤት ኧረ መተኛት አለብኝ ለነገ እሺ ልክፈት ሮሚን ጥሩልኝ አሁን ትኩሳት ሁሉ ለቀቀኝ ቤታ ብልጡኝ ከጂጂ ጋር አብረሽኝ ቤታ አንድ ቀን ዩቲዩብ ላይ ብትገባ ተቀናቃኝ መዛባት ልትካፈሉ የሚሰጠኝን ለስንት ላካፍለው ወይ ጉድ ሮሚን እኔ መላክ አልቻልኩም ሂዱ እሺ ሮሚ ጋር ሂዱ ኧረ በእግዚአብሔር ስልኬ ሊዘጋ ነው የመጨረሻው ብቻት ሮሚ ሉጣ ይሄ ምን ሆናችሁ እናንተ ሂዱ ሮሚ ጋር የኔ ሸፋፋ በጣም ነው የምወድሽ ማርዬ ሁሉ ጊዜ እኮ እቀመጣለሁ እግር የለኝም መንሻፈፌን እንዴት አወቅሽ አመሰግናለሁ አንዳንዴ የምትጽፉት ነገር ማሮቼ ከኔ ህይወት ጋር የተያያዘ ቢሆን ጥሩ ነው ቤታዬ እኔ ገንቦ መላጣ የተያያዘ ነው ከህይወቴ ጋር ፀጉሬ እንዳንቀጽ የሚጀምር የተያያዘ ነው ቤታዬ እኔ ሸፋፋ ግን ይሄ እንትን ነው ማስመሰለው እግሬን አይተኸው አታውቅም አመሰግናለሁ ሮሚ እንዳትስቂ በመድኃኒዓለም እንዳትስቂ ሮማን ቴንክ ዩ በመድኃኒዓለም እንዳትስቂ ሮማን ሮሚ ፕሮፋይሌን አድርገሽ ተዛው
ኮመንት ላይ መጣው ሮሚ ፕሮፋይልሽን ፎቶሽን ለጥፋለች ብለው ወይኔ ሮሚ የቂጤ ወይኔ ጌታ ሆይ ቁልት እያደረገው ነበር ለካ ጾም ነው። ይቅርታ ሮሚ እያሳሳትኩሽ። ችግር የለም። አቤት ሮሚ ባለሀብት እኮ ከባድ ነው። አንገትሽ ላይ ምንም ያለ ወርቅ አድርገሽ ያለው ማማር የሌለው መደበሩ አምላክ አያችሁ። ግን ያለው ነገር ያለ ቀብራ ብላ እኮ ነው ወርቅ ለብሳ ጎምለል ብላ። እኔ እኮ ያስቸገሩኝ እኮ የሰው ፍቅር አለ እኮ ችግር የለም። የሰው ፍቅር ካለሽ እንኳን ወርቅ ዳይመንድ ደርድረሽ ብትሄጂ ማንም ምንም አይነካም። ሮሚዬ ምን አረኩሽ? ዳይመንድ የገዛው ቀንማ በየቤት ያከታትለው መጥተው ማጅራቴን ነው የሚደፉኝ። ዳይመንድ በዳይመንድ የሆንኩ ቀን ማጅራቴን ተደራይተው እጃቸው ለመንግስት ለመስጠት አስበው ነው መጥተው ማጅራቴ የሚደፉኝ። ምን ነው ሮሚዬ ጠላት ልታበጅብኝ ነው እንዴ? ሮሚዬ የመጀመሪያ የዩቲዩብ ደሞዜን ሳገኝ ቆንጆ ሽሮ በርበሬ ካንቺ ገዛለሁ። አመሰግናለሁ። ዩቲዩብ ከፈትሽ እንዴ? ለዛ ነው እንዲያበሉ ዩቲዩብ ከፍቼ ላይ ዩቲዩብ ላይ ነው ይመጣለሁ። በቃ አንቺ ከመጣሽ እኔ ነጮች ናቸው የሚከፍሉ። እኛ ምን አገባን? ሮሚዬ ተጠቃቅመን ይለፍልን እናልፋለን። ተያይዘን እኛ እንደሌላው አይደለም እናልፋለን። ስንት ሰው ሰብስክራይብ እንዳደረገኝ ታውቂያለሽ ሮሚዬ? ሰው አረጋሽ የኔ ፍቅር አልነገርኩሽም? የኔ ማር ቆይ 7200 ሰዎች ሰብስክራይብ አድርገውኛል። በቃ ጎበዝ ዛሬ ገባው ላችሁ ትሰማላችሁ። እኛ ቲክታክ ላይ እናንተን ለማሳቅ እናንተን ለማጫወት እስከዛሬ ክፈሉን አላልን። ኢትዮጵያኖች እንደው እስትረሳችሁ ይርገፍለን በሰራንበት ጥቃት እየተሰበሰቡ ጥቃት ሲያረጉ የሚሰድቡንን ግን አያችሁ። የዩቲዩብ ጥረተኞች ብራችሁን ቤታችሁ አንድ ቀን ሰብስክራይብ አርጉኝ ብላ አታቅ ምን አታቀጥላላ ማለት ነው። ስለዚህ እኛ ሽሮሚ 7600 ደረሰ። እሰይ ቻው የኔ ፍቅር መልካም ቀን። ሊንኩ የምትፈልጉ ነግራችኋለሁ። ሉሊት የኔ ፍቅር ቤታ ዮብላችሁ DELE ካረጋችሁ ይመጣላችኋል። ፌክ አካውንት ብዙ ከፍተዋል፣ ግን 7600 ያህል የኔ ብቻ ነው፣ ከሱ ውጭ የለም። 7 አበባ ስጡ። አንቺ ሮሚ የዛሬ ቪዲዮ ገብቼልሽ አንዳንድ ከወዲያ ግድም ዓለም አትገቡም እናንተ ፊልተር የለውም አትገቡም ሲል ገንዘብ ያዳፍራል በሚል ተነሳስቼ ገበየውም ልምሰል ቶሎሳ ብዬ ዘልዬ ላይ ገብቼልሻለሁ። አንዳንድ ዶላሩ ያስገባሻል ብለሽ ማለት ባትፈልጊ ራሱ ያስገባሻል። እንገባለን ችግር የለም። አንቺ የቀረሽኛማ ገባሩ አገባለሁ። ያኔ ምንድነው ቪዲዮ ጫኝ ብሎሽ ነበረ በግሪን አምጥቶት፣ እሱም በምን ተነሳ? የቱ ዩቲዩብሽ በምን ግሪን የሆነ ነገር አሳይተሽ ምን ሆነብኝ ስትይ ነበር። ዩቲዩብሽ ተስተካከለ፣ ቪዲዮ ፖስትኩ ምናምን ነገር ተስተካከለ። ግን አሁን በደንብ ማየት ያሉብኝ ነገሮች አሉ ሮሚዬ። አዎ ችግር የለም። ዩቲዩብን በደንብ ሮሚዬኛ ገባወልን ምን እንደምናረግ እየተነጋገርን ዩቲዩባችን ላይ ተቀለን ገባሽ። እኛ ቪኤታችንን እየነዳን በቪኤት ለምን አንገባም? ላይፍ ገባሽ። እየተነጋገርን ቪኤታችንን እየነዳን ላይፍ ላይ እንገባለን። ሮሚ ግን ሮሚዬ ደግሞ በአንድ ነገር እንስማማ። ይሄ የዩቲዩብ ደንቡ ነው። ባትፈልጊው ምንሽም ባይፈቅድ ግን ግዴታ ማድረግ አለብን። በውስጥ እንዋወላለን። ሮሚ ቤታ ሰላም እንባባላለን። ሮሚዬ ዛሬ ጥሩ አድርጌ ልሰድብሽ ነው። እኔ አሁን ሰዳቢ ነኝ። ለአንድ ቀን እኔ ሰዳቢ ነኝ፣ አንቺ ተሰዳቢ ትሆኛለሽ። ሮሚዬ አለቅልቄ ላሰጣሽ ነው ሲል አጣ የለው። ይሄ ነው አዲስ አበባ እያቻረለ ይመች ዝርያ ይሄ ነው በቃ ይመችሽ ትለኛለች። እወጣለሁ ሮሚዬ ጥርቅ አድርጌ ያሰጣሻለሁ። ከዛ አያችሁ አይደለ ሳለካት ነው የነካችኝ ቲና ትገቢልኛለሽ። ከዛ ምንድን ነው ሶስተኛ ሰው ያስፈልገናል፣ አስታርቁ እንላለን። ሶስተኛ ሰው ነው። አሁን ግን ለጊዜው አሉ እኮ ጥርስ ሊደረጉ ስላለ ሲያልቅብን ሰው ሲያልቅ ወሬ ሲጠፋ እኔ ሰው ሲያልቅ አይደል አንዳንድ ሰዎች የተነሱብኝ ሰሞኑን ሰው ሲያልቅ ሮሚዬ ሁለታችን እንበጣበጣለን፣ እንጣላለን። ከዛ አስታራቂ ይመጣል ያስታርቀናል። ከዛ ደግሞ አንቺ ይነሳብሻል። ሮሚ ተነሳብሻል። በቃ ድንገት ይነሳብኛል፣ ቀላል ይነሳብኛል። ቤታዬ ያለሽ ሮሚ ድጋሚ አይቆጥ ውጪ ያለ ነው። ቤታዬ ሊረግጥሽ ነው። እርገጭኝ ሮሚ ይመች ፒሳያ
እርግጥ ታረጋለሽ። አስታራቂ መረጃው አለኝ። እንደውም ቱርኮና ደውላልኛለች፣ አሰርታለች እላለሁ። አይቻለሁ ሮሚ ግግ አይቻታለሁ። እኔ ከዛውን እንደውም ሆና ደውላልኝ፣ ፎቶ አለኝ። ነገ ይጠብቁ እላለሁ። ነገ ደግሞ ስትመጪ ሮሚዬ ወይኔ ለካ ዩቲዩብ ላይ ረሳሁትኝ ፎቶ ካሳያችሁ ይዘጋብኛል ራቁት ያለሽ ያለሽ ዩቲዩብ ላይ ደግሞ ገና ማነው ቲክቶክ ላይ ደግሞ ገና ስቶሪ ላይ ከማረገው አካውንቴ ዋርኒንግ አለ። ምን አባቱ በቃ ይሄን ሲስተማችንን ይዘን ዩቲዩብ ላይ ያለውን ብር እኔ እና አንቺ ምጥጥ ከዛ በኋላ በውስጥ ደግሞ ሮሚዬ ላኪ ክፈል በነፃ ይላክ። በቃ ጣጣጣጣ እንደዚህ እንዲህ ነው የምናደርገው። እንዲህ ነው ከዚህ በኋላ ወይ ጌታ ወይ እስከ ዛሬ ሮሚ ምን አይነት አጠፋሪስ ምን አይነት ጅንጅብል ጨፍጭፈው አይናችን ላይ ቢጨምሩ ነው የታወር ነው ሮሚ። ማንም ሰገጤ ዩቲዩብ ላይ ገብቶ ሲበላ እኔ እና አንቺ ያራዳ ልጆች ይሄን ፒፕል ካለኛ ማይሆንለት እኔ እና አንቺ እኮ አንድ ወር ዘግተን ብንወጣ ጥቁር ልብስ ለብሰው ነው ነጠላ ዘግዝቀው የሚቀመጡ። ሮሚዬ ደግሞ መደናነቅ ይመጣል። ሮሚ ትያለሽ ኦ ማይ ጋድ ትያለሽ ጋድማ ይኖራል። እሱ ስላለ ነው እኮ ዩቲዩብ ላይ ገባ ነው ትያለሽ። ጋድማ አለ። ሮሚዬ እኔ ማሬ እኔ ፍቅር በስማም ባለፈው እኮ የላከችልኝ ምን ይሁን ምግብ ይሁን እኔ ግን ሆድ አልወድም። ሮሚ እንዳልወፍር ተጠንቅቂ። እንዳንቺ ሼፕ ለመሆን እህል ብዙ አልበላም ሮሚዬ። ኖ ልብስ ይሁን እኛ ኮርጃሉ እንጂ ከነሱ አንኮርጅም። ስታይል እኛ በሆድ መታወቅ አንፈልግም። ልብስ ይሁን ገባስ? ልብስ እኛ ስታይላችንን ማሳየት ነው እንጂ ልብስ ከአሜሪካ ቤት ታየ ላከችልኝ ብዬ እዛው ገዝቼ እኮ ነው። አይናቸው ላይ ፖስታ ትቀዳድጅና ላከች ትያለሽ። ላከች ሮሚ ሰርፕራይዝ አረገችኝ ትያለሽ። ቴንክ ማይ ላቭ እንዳይጠፋ ደግሞ ቴንክ ማይ ላቭ ቴንክ ዩ ታዬ ሲስተር የመይሳው ደግሞ ኧረ ሮሚዬ ብድር መመለስሽ ነው እንዴ? ኧረ ይደብራል ብዬ ሽቶ ክፍት አድርጌ ቴንኪዩ ሮሚዬ። ሽቶ እንደምወድ ታውቂያለሽ። ሽቶ ልካለኝ ብዬ ያለኝን ሽቶ እንትን እኔ አልጥላቸውም እስከነ ገዛው ኔሚት የፈለግሽውን አለ የተባለ ሽቶ ልክልሻለሁ እንላላካለን። ምን ችግር አለ? ሀሳብ ነው ሮሚዬ፣ በሀሳብ እኮ ነው። አሁን የእውነት ላኩልሽ። ግን ሮሚዬ ሲመጣ ጥግብ ስንል ግን የእውነት እንላላካለን። አዎ ሳቢው ሲመጣማ የእውነት እንላላካለን። አመዷን እንመለቅብሽ ሮሚዬ። አስባችሁታል? እኔና ሮማን አንድ እመጣለሁ ሁሉ ልመጣ ነው ኤርፖርት ላይ ምን ላይ ያልኩኝ ፕሌን ውስጥ ምናምን እለቃለሁ። መጣውላለሁ ከዛ ምን ላለን መሀል ላይ ትራንዚት ላይ ሌላ ሰዎች አግኝታ ሄደች፣ እንባባላለን። ልትመጣ ስትል ሄደች። ኧረ ከፈለግን ሮሚ በጣም ተነፋፍቀን ስለተገናኘች ስልካችን ሁሉ ትዝ አላለንም። ወርውረ ነው ነበረ አልተነሳንም፣ ፎቶ አልተነሳንም። በቃ ምን ይቀላል አሁን ሮሚዬ። እችን ይዘን እኮ ማለት ነው እኛ የቀረነው እኮ ዩቲዩብ ላይ ነው። እችን ይዘን ሄደን አውርተን 1 ሰዓት ሮሚ ካወራ ራሱ በቂ ነው። 1 ሰዓት ራሱ በቂ ነው። ካችነ ይችን ለማድረግ የእውነት ጸብ ላሽ እኮ መባባል ይቻላል። እግዚአብሔርን ሮሚ ግን ገንዘብ ባለጌ ነው። ግን እናቴቱን ጋይስ እንደ ገንዘብ ግን ባለጌ ነገር የለም። ገንዘብ ያሳስታል። በጣም ገንዘብ ቤተሰባችሁን ሁሉ ነው እንድትናገሩ የሚያደርጋችሁ። እንደ ገንዘብ መጥፎ ነገር የለም በእውነት። ግን ሮሚዬ ገንዘብ መጥፎም ቢሆን ሲመጣ ግን ይጠቅማል። 14 አበባ ስጡ። ስራ ላይ ነን ሮሚዬ፣ እናወራለን። የዩቲዩብን ዩቲዩብ ላይ 14 አበባ፣ እዚህም ደግሞ ታጥረን መጠየቅ አለብን። 14 ሰው ጋይስ ስራ ላይ ነን። 14 ሰው በነፃ ነው እንደምታዳምጡት። አበባ ቢያንስ ስጡ። እጃችሁን ደፋንጋሩ አዘሩ። ከዚህ በኋላ በነፃ ቀርቷል። ሮሚዬ ከዚህ በኋላ ቤተሰብ ምግብ ልንበላ ነው፣ እንውጣ ተያይዘን ምን ሞክረው ምግብ አለ። ሮሚዬ ቤተሰብ ሾፕ ልናደርግ ነው ምናምን እንሂድ። የሆነ ህይወቴ ሮሚ መኪና ልነዳ ነው። አያችሁ መኪና እየነዳው ነው። በቃ እንዲህ ነው የምለው። እንዴ እንደዛ ነው። ይሄንን ነው የምላችሁ። ወደዳችሁ እየሰራችሁን ታዩኛላችሁ። ከዛ በላያቸው ላይ ሮሚዬ አገባለሁ በሰርግ ቅውጥ ያለ ሰርግ። ባልየው ማይታይ ፊቱ ይሸፈናል።
የኔን የሰርጉን ኦንላይን ካርድ ቤተሰቦችም ሁሉም እንዲገዛኝ ታስተባብሪያለሽ። በአሁን በቅርብ ይለቀቃል ኦንላይን የሰርጌ መግቢያ ካርድ። በቃ ያችን እናደርጋለን። እንዲህ ነው ህይወት የሚገፋው። ሮምዬ ቁጭ ብዬ እኮ አሰብኩኝ፣ ለካ ሰው እንዲህ ነው እየገፋ ያለው። ግን ሮምዬ ምግብ ምናምን እንበላለን እንዴ? እንጠጣለን፣ እንበላለን ቡና ምናምን የተለቀለ ሮምዬ አይሆንም። ሮምዬ ከበላ ስናክ ነገር እንደዚህ ያለ አይደለ ታይቶ ማይታ እዛው የቀዩት ዝም ብለን ኧረ ሰው እንደ ጓንዲ ጋይስ እንዲህ ብድግ አድርገን ወኔ ጌታን የሆነታችን ወደፊት እኮ ዩቲዩብ አብረን እና ሮሚ ስንገባ እኮ ነው የምንነግራችሁ የምናደርገው። ይሄ እንደዚህ ምናምን ድብልቅ የለም። ሮሚዬ እልሻለሁ ወይ ግምጥ ቡና ምናምን ሮሚ ጠጫት ትወጃለሽ? ሴሮ ወይ ቡና እኮ ጠንቋይ ቤት የለመዱትን እኮ ነው። የጠንቋይ ቤት ከሰላራ ጋር የነበሩት እኮ ከአለሱ አይደለ። ኧረ ምን ወጣ እኔ ጭስ ይበዛ ራሱ የሆነ ነገር በስትሮ ነው የሚመጠጥ። ሮሚዬ እንዲሰሙ ሮሚዬ እንዲሰሙ ጠላት እንዲሰማ ድምጽ ይወጣዋል። በቃ ይሄ ነው ኑሯችን። እኔና ሮማን ነው ብላችሁ አቤት ይሄ ነው ሮማን እና እኔ ኑሮ የሚሆነው። በቃ እንዲህ ነው ሰው። እኔ እኮ ገባኝ እኮ ሮሚ፣ አሁን እኮ ገባኝ እኮ ሮሚ፣ በእውነት አሁን ገባኝ። እንደካ እንደ ማተርማት ዩቲዩባችን ቢጠርብን ለሴጋው ግን ፎጊቭ የለም። እቺ ቃላችን ሮሚ አንቺ ነሽ የምትቀበይው። አንቺ ተቀብለሽ እኔ መጨረሻ ላይ ነው ሮሚ አለ ሮሚ ያይቼሻለሁ። የሆነ ቦታ ተያይዘናል ሮሚ፣ የሆነ ቦታ ከዛሬ 3 ቀን በፊት ይዤሻለሁ ሮሚ። አጨክኝም አንቺ እኔ ጨክኛለሁ፣ ቆርጫለሁ። ከዛ ሰው ጋር አልኩሽ ቤታዮ ካገኘሽ ግደኝ። ኧረ ተይ ሮሚ። ባለፈው ብርጅስቶን እና ዝናሽ ተጣልተው በመኪና በጭንቅላት ሄድ በሻቦላ ረዱኝ ብላ ተናግራ በ3ኛው ቀን እያሉ የተለቃቀሱ ተታረቁ። ሮሚ ዝም አልኩኝ። የነሱ ደግሞ አንቺ እንዴት ተይ ሮሚ ታዮ እኔ ማልደራደርባትን ጠርቼልሻለሁ። እሺ ለምን እንዳልኩሽ ልንገርሻ ሮሚ። ይዤሻለሁ ያልኩሽ ቤት ከዛሬ 3 ቀን በፊት ድብቅ ብዬ እያየሁሽ ነበረ ዮዳ ቤት። ከዛ ለካ ተይ ሮሚ ለምን እንደዛ እንዳልሽ ለካ ያን ቁንዝር በጣም ነው የምጠየው። ደግሞ ረሳሁት ላይ ቁንዝር ግን ይሁን ልንገርሽ ምን እንዳደረግሽ። ድብቅ ብዬ ሳይጽፍ ኮሜንት አየሁሽ። ጆይን አልሽ ሮማ ተሰማ እንዴ ምን ልትኖሩ ሚዜ መጣችሁ? ጸጥ አልኩኝ ባላየ ማለት ነው። ኮሜንት ላይ ቁጭ ብለሽ አንተ ምን አይነት የሰይጣን ነገር ቅምትጠላል ሮሚዬ ታይተሻል። ጉቺ እናንትና ተታረቁ ለምን ተታረቅሽ ብሎ ሲጠይቃት እርቅን የምትጠላ ሰይጣን ነው ያልኩትኝ። ሮሚ በስመ አብ ሮሚ ናት ነው ያልኩትኝ። ከዚህ ነው ያማተብኩት በህይወት ያማተብ እንደዛ ላይ ወይ ብዬ እንዴት መሰለሽ ይወልሽ ቤት አንድ ነገር ልንገርሽ። እርቅ ትክክለኛ እርቅ እግዚአብሔር ነው። ነገር ግን ይሄ እቺ እቴቴ ግን ትታረቃለች። ከኔ ጋር ስንቴ ነው የተታረቀው? 7000 ሰው ላይ ብሏል እኮ ሮሚዬ። መቁጠር አቅቶን እጅ ጨምረ የጎረቤት እግሩ ሁሉ ቁጥር ያለው እሱን ነው ላመላክትሽ ቅድም የፈለኩት። ታውኩት ድጋሚ ምንም ሳላረገው ላሰኝ። አንቺና እሱ ቁጭ ብለን ሀፕን ያደርገው 3ታችን ጌም ስንጫወት ስለ ልጄ የነበረው ሰላም ነበርን። ከነሱ ከደፋሪዎቹ ሳቢ ተቀብሎ ላሰኝ። ምንም ሳላረገው አስፈቅዶ ደውሎ አለ ኮመንት ውስጥ ነው ሮማን ስለ ልጅሽ ላወራ ነው። መብት ነው። ዩቲዩብ ላይ ቲክቶክ ላይ የተወራ ወሬ ፈልስፋ አታወራ አውራ አልኩት። ወስዶ እኔንም ልጄንም ሞለጨን ከመሬት ተነስቶ ተጣላ ማለት ነው። ድጋሚ እንትና ቤት ፊራ ቤት ገብቶ እኔ እያለሁ ነው የመጣው። እሱ እያለሁ ነው የገባሁት። ብቻ ነው እያለሁ ከፊራ ጋር ባለፈው የተጣላን ጊዜ አትጣሉ። እሱ እየደረሰብኝ ነው፣ እኔ ያልደረስኩበትም። ልጄን ነክቶም ልጁን ሳነካ ተውኩት። አሁን ድጋሚ ከጂጂ ክያ ጋር ሆኖ ሲልሰኝ ሰው ተቆርጦ ላከልኝ። ይሄ ሰውዬ የዩቱቡ መጫወቻ ነው የሚፈልገው፣ ሰላም አይደለም ከኔ ጋር የሚፈልገው። ስለዚህ እኔ ዳን ከዚህ በኋላ ከሱ ጋር በተአምር
አይሆንም። የኔ የሱ ዩቱብ ማጫፈሪያ አይደለሁም። በቃ እሺ፣ ስለዚህ አቋማችን አቋም ነው። በቃ ውድ ተመልካቾቻችን በዛሬው ቀን ሮማ ተሰማ ቤታዮ ከእቴቴ ጋር ላንታይ፣ ከታየን ደግሞ በድንጋይ ቀጥቅጣችሁ አናታችንን ፈጥፍጡን ብለን ለኢትዮጵያ ቲክቶክ መንደር እንድታጠፉን ተደራይታችሁ ከቲክቶክ መንደር እንድታጠፉን ፈቅደናል። ሮሚ ይሰማል። ሴጋውን ላንታረቅ፣ እቴቴን ላንታረቅ ቃል ገብተናል። እኔ ሮሚ አደርገዋለሁ። ለምን መሰለሽ? አንቺም ቆርጠሻል። ሁኔታሽ አይንሽ ያስታውቃል። ሌላ ጊዜ ቢሆን ነበር ፈገግቲ ነበር። በቃ የኔ ቆንጆ ሮሚ ያምሩብሻል። ደግሞ ዛሬ በቃ እኔም ሮሚ እግዚአብሔርን ነው ምልሽ፣ እግዚአብሔር ምስክሬ ነው። እንኳን እሱን አይደለም መወዳቸው እንኳን ተጣልቼ ለመታረቅ እንኳን የሚያንቀኝ ሰው ነኝ። በጭራሽ በፍጹም አሻፈረ። ይሩንታ እምነት የሌለው ሰው እኮ ኑሮ ለሆዱ እኮ ጸጥ ብሎ ነው የሚሰድብሽ እኮ ብድግ ብሎ። አሁን ሀቢባ ምንም መታረቅ ፈልጎ ምች ተጣልታኝም አያታለሁ አለ። ይቺ አንጀትሽ ሊበላ እኮ ነው ሲስተሙ። ለምን መሰለሽ ሮሚ በራሱ መንገድ መጥቶ ቢጣላይ ማለት ነው ሮሚ እግዚአብሔርን ታረቀው ነበር። ምንም አይመስለኝም። በራሱ መንገድ ተጣልተን ቢሆን ለሰው ተደርቦ ምናምን መጥቶ ስለሰደበኝ ነው ያቺ ነገር እኔ ከሆዴ ልትወጣ ያልቻለችው። እና ብዙ ይሄ የውሸት ወሬ ገብቶሻላ። የእውነትን እንደ ውሸትን ፋብሪኬት አድርጎ የውሸት ወሬ አላ በቃ እንደዚህ ልጅ አላ ልጁ አንከደ ይሄ ሁሉ ነገር ለምን አስፈልገ? እንዲህ ብሎ ስምሽን ያጠፋል እንድትጠይ ወይ ደግሞ የሆነ እንድትወድቅ ያደረገኝ ሰው ውድቀትሽን የተመኘ ሰው በጭራሽ ሮም። አንዳንድ ሰው ተነቋቅረሽ ተጣልተሽ ላሽላሽ የምትበባለ። እሱ ግን ሰድቦኝ እንደዛ አድርጎኝ እኔ ውሻ አይደለሁም ሮም እመቤቴ በፍጹም። ስለዚህ እንቦልከው አሁን ከአመት ሮሚ እግዚአብሔርን ከአመት እስከ አመት ነው የምልሽ። ለምን ቀኑ ዛሬም ሲሰድበኝ ነበር ሮም። ዛሬም በየቀኑ እየገባ የወጥ ቅመም አድርጎኛል እየሰደበኝ። ሄድበት ነው ብለው ፑሽ ምንም አይመለከተኝም። ሄድበት ይሳደብ። ሰውም ይሰለችዋል። አንድ አይነት ወሬ ሲደርቅበት ትቶት ነው የሚሄደው። ገባሽ? አይሰለችም? ችግር ምንድን ነው ነው የሚሉትኝ። እኔ ከአንቺ አስታርቀኝ እያለ ነበረ። ቤታን አብራችሁ ልትረግጡ ኖ ለእንትና እኮ ጠየቀኝ ሮሚ ልጁን ለምን ሰደኝ ምናምን በውስጥ አዋራሻለሁ ምናምን እርቅ እኔ ወፍ የለችም። የነካውበትን ግን ሪዝን ተሙ ጋር ሄጄ ሮሚ ይፈልግሻለሁ ብሎ እንዲህ ሲለኝ እኔ አልነካውበትም። አባቴን የነካ እሱ፣ ልጄን የነካ እሱ። አልነካውትም አልኩ። ገባሽ? አሁን እሱ ታርቆ ሌላ ታምር ሊፈጠር እኔ አልታረቀውም። ከዚህ በኋላ ነገርኳችሁ ኢትዮጵያኖች፣ አልታረቀውም። ማማት ነው አውቃለሁ። በሃይማኖቴ አይፈቅድም። እግዚአብሔር አምላክ በላይ ወር ነው። ነገር ግን ሁሉ ነገር እኔ ሰው ነኝ፣ አምላክ አይደለሁም። አምላክ የሚችለውን መቻል አልችልም። እኔ ራሱ ነው ልጄን የነካው፣ ራሱ ነው አባቴን የነካው። እኔ አልነካሁትም። ሳይነካ ቤተሰቦቼን ነክቼ እሱ ስነካ ለሱ ጻድቅ፣ እኔ ሳልነካው ግን ለሱ እንትን የሆነበት የለም። ያምጣ እኔ ሳልነካው የነካኝን ነክቶኛል። ስለዚህ ለሱ ጽድቅ ለኔ እንትኩነን የሚሆንበት የለም። ማማት ነው እያላችሁ ለምጽፉ እኔ አልተሳደብኩም። ቀባጥሩ ቀባጥሩ ችግር የለም። እኔ ምን እንደማረግ ጠንቅቄ አውቃለሁ። የራስ የኔ ውድ እንዴት ነሽልኝ ቤቤዬ? እና የራሴን ነው የማረገው። የሰው ልጅ እኔ ኢትዮጵያ ውስጥ ገብቻለሁ። እግዚአብሔርን ነው የምላችሁ። ኢትዮጵያ ውስጥ ያለ ሰው ማንን ይወዳል? ማንን ነው የሚከተለው? እኔ ብያታለሁ ለቤታ ጧት አንቺና ቤታን ስናይ እንደምንደሰት ብለው ሲያወሩ እኔ እኮ ከዮኒ ስጣላ እኔ ቤታየውን ተጣያል አልኳትም። እብን እሷ ካለች አልናገርም። ለምን ሰው ማጣላት በእኔ የተነሳ ማንም ሰው እንዲጣላ አልፈልግም። ግን እያረገ ያለው ነገር ትክክል አይደለም። ዛሬ ምን እንዳደረገ ታውቂያለሽ ሮሚ? እንትና እኔ ቁሚልኝ አላልኳት ምን አላልኳት። ልክ እንደተነጋገርነስ ከዛ ጂጂ ማለት ነው እኔን እንደዚህ በቃ ዩቲዩብ ስሪ ምናምን እያለ እንደዛ እያወራች ነበር። ከዛ ለምን ለሷ ቆምሽላት ብሎ እርግጥ አድርጎ ለምን አወራሻት ምናምን ብሎ አልሰደባት። እኔና ሰው እኮ አላወራንም ራሱ
ጂጂን ረገጣት። እንግዲህ አየሽው አይደለ? ጂጂ በጣም የዋሰውና ምናምን ፈትቻለሁ ምናምን እንዳላላ ዛሬ ደግሞ ረገጣት። እግዚአብሔርን ለቤት ለምን ቆምሽ ብሎ ታዲያ ይሄ ሰውዬሽ ሰው ሁሉ እንዲያድምብሽ ነው የፈለገው። እንዲያድምብኝ ለምን ቆምሽ እኔ አለ ብቻሽን እንትን ስል እንዴ ፍየሎቻቸው ለሳ እና እኔ አለ እንትን ስላትኛ አለ ሰው በሌላት ሰዓት ሰው በጠላት ሰዓት እኔ ነኝ የቆምኩላ ለጂጂ። መቼ ነው ማን ወዷት ያውቃል? ጂጂ ክያሲ እና ቤታን እንደዛች የቆምሽላት በቃ ልክ ተነጋግረን እንደሆነ ምናምን አድርጎ ነገር ጂጂ ክያ ታውቃለህ። ግን አሁን የተናገረችው ለአንቺ ትክክለኛ ጃጅመንት አይታ ነው ያወራችሁ። ምንም ተጣይ ከዛች ጋር ስደቢያት አይደለም እኮ ነው ያለችው ዩቲዩብ ስሪ ምናምን ያለችው እግዚአብሔር እና ደግሞ 14 አበባ እናንተ ያዋስጡ እና ደግሞ እዛ ኮሜንት ላይ ሄደው እንትን ብለዋታል። ቤታ እየሰደበችሽ ነው ምናምን ሲሏትኝ እና ለዛ ሰርጀሪ ምናምን ያልኩትና ይቅርታ አለች። ችግር የለውም አልኳት። ይቅርታ ጋይስ። አይ ጂጂክያ የተናገረችው ቢሆንስ አፕሪሼት አድርጊያታለሁ። እሷ እኮ በዚህ ሰዓት ከሱ ጋር ቆማ አብራ አንቺን ከፈለገች መናገር ትችል ነበር። ግን ምን ያህል ያችኛዋ ማነው ስሟ የሰይጣን የጠንቋይ ቤት ከሰል አራጋቢዋ እቺ የምትወደው ልጅ የጂጂክያን ማናቀውን የሆዴን ስቶሪ አውጥታ የዘረገፈችባት እሷን ያለያየቻት እሷ ነው። ሶፋር ሄዳ ማለት ነው። ጂጂክያም ሶፋር ሄዳለች። ተያይደዋል እርስ በርሳቸው። ሁለቱ ግን ለሁለቱም እንትን አይባባሉ ማነው አይነሳሱም። በጣም ተጠማምደዋል። ጥግ ድረስ ተያይደዋል። ግን እንደዚህ በዚህ መልኩ ጥግ የሚያስካሄድ በጉልት አንገናኝ፣ በርስት አንገናኝ፣ ቤተሰብ አንተዋወቅ፣ እዚህ አየር ላይ ንፋስ ላይ ለተገናኘ ነው እንደዚህ እንደብድ የሚያጣላ ምን እንደሆነ በቃ ምንድነው እንደብድ ያጫውተው ሰው ይማርሽ የኔ ቆንጆ። አሜን። መስማ ሰሚ ሮሚ ከዛ ደግሞ አልሆን ሲለው ደግሞ ምን አለ አልሳካ ሲለው ደግሞ ለማጣላት ከግል አየሽ አላጅክ እና ወይ አፍንጫዬን አቃጠለኝ እና ቴንክ ዩ ሮሚ እና ምን አለ ጎጃምን ይው ግዴት ጎጃምን እኮ ሰድባለች ብሎ ደግሞ ሊያጣላኝ እሱ እንደ አማራ ህዝብ የሰደበው ማህበረሰብ አለ። እኔ እኮ በጣም እኮ ግለሰብ እንጂ ነው የምሰድበው ከተናገርኩ የኛ ልጆች እንጂ በእውነት እኔ እስከዛሬ ሮሚ እንዲወጥቼ ሙልጭ እንዲ አማራ እንዲናጭ እያልኩ እንኳን አልናገርም። እንደዛ አልናገርም። በጣም ነው የምንጠነቀቀው። ሪከርድ ምንም በንዴትም ስለሚያደርጉ ብዬ ግለሰብ ነው እንትን የምለው። ከዛ ጎጃምን እኮ ሰድባለች ምሎ ሊያገናኘኝ ማለት ነው። አንቺንም እኮ እንደዛ ነው ያደረገሽ ሮሚ። እኔንማ የሄደበት ርቀት ኦሮሞ ሰድባለች ይላል። የአማራ ሊያመጣ አይችልም። በተቻለው መጠን ከትግሪ ጋር ሊያቀሳስረኝ ይችላል። የሰደብኩት እኔ ማን እንደሆነ አውቃለሁ። ከስልጤ ጋር እሱ በላይ ማን የተሳደባለ ሮሚ? ያልሰደበው ሰው አለ እንዴ? ያልሰደበው እንዴ? ጉራጌ ሞልጭ ያለው ሊያመጡ ይችላሉ። ግን አዶን ግበሽት ያመኩበትና ያረኩት ይቅርታ ስጠይቅ ደግሞ ከልቤ ጠይቄ አመት ከምናምን አለፈ። ነክቼ ማንንም ብሔር አላውቅም። ማንም ሰው ናገረው ተናግሬያለሁ። ከዛ ደግሞ ስህተት መሆኑ ሲገባኝ ይቅርታ ጠይቄያለሁ። ፍጹም አይደለሁም ተናግሬያለሁ። ነገር ግን እብን እንኳን እኔ ዴቪሎች ያየኋቸው ዴቪሎች ለዳልቻ ምን ይሉታል? ግን እኮ ተሳድባለች እሷ ይሉታል። ትሳደብ፣ ተሳዳቢ አትግባ መንግስት አላለ። እናንተም እኮ ይቅርታ ጠይቃችሁ መግባት ትችላላችሁ ብሎ አሁን ደግሞ ፕሮቴስታንት እንደዚህ ታምር ቢፈጠር ማልነካው ለዚህ ነው የሚሰጠው መልስ ስላየሁት ከኔ ጋር ያቀሳሰሩ ጂጂ ልታቀሳስረው ሞክራ ዝርያ እንደዚህ ብላ ነገ ከእናንተ ጋር ታይታ ነገ ትሰድባችኋለች ምናምን አለችና ከኦሮሞ ህዝብ ጋር ልታገናኝ የሄዱበት ርቀት አይቻቸዋለሁ። ግን እንደማተርቧት
እኔ ሀገሬ ገብቼ ፈልሰት የወጣሁት ወደፊት እገባለሁ። የሰው ልጅ ተሳስቶ ብዙ ነገር ሊያደርግ ይችላል። ግን ይሄ የድሮ ቪዲዮ እያወጣችሁ እየመጣችሁ ሮማን እንዲያደርገች እኔ ማንንም መፈራ ሴት አይደለሁ። ማንም ሰው ሲናደድ ወይም ደግሞ ሲነካ ይመልሳል። እኔ የሚያናድደኝ ሮሚ ለምን ንጹህ ሰው አይወነጅለንም ነው የሚለው። ተናግሮ ማያውቅ ንጹህ ሰው ቢወነጅለን ችግር የለውም። እንደሱ አይነት ሰው እኔ ግን ሮሚ መቼም አልታረቀውም። አባቴ ሞት መቼም እንግዲህ እኔም ነግሬሻለሁ፣ ማልደራደርበትን ጠርቼ ነግሬሻለሁ። ይሄ ዝም ብሎ ነው የዋ ታረቁ ምናምን የዋ የለም። እኔ በክብር ያልደራደርም። ዳስ አባቴ ለክብሩ ሲል ነው እስር ቤት የገባው። እንደዚህ ብትርክ አድርጎ አናቱ ላይ ብሎት ማለት ነው። እኔ በክብር ያልደራደርም። የአባቴ ልጅ ነው። ዳሴት ምናግራችሁ በነጠጠ ምን ማለት ነው? በነጠጠ ጴንጤ ሆነ በነጠጠ እሱ ነው። ማን ነው ማንቸው? ህይወት እያውቀው ነው ያለው እኮ ግን ምንም አያመጣም እኮ ዝም ብሎ ነው የሚለፋው። የሰውን አስተሳሰብ መለወጥ አይችልም። ሰው የሚወዳችሁን አስተሳሰብ መለወጥ አይችልም። ገቷቸው ብሎ ነው ዝም ብሎ የሚለፋው። በእውነት ነው የምላቸው። አሁን ቤታ እንዲህ ካደች እንዲህ አለች። ብዙ የሚያውቃችሁ ሰው ሊኖር ይችላል። አብሮ ያደገ አብሮ የተማረ ቤተሰብ አለ፣ ጓደኛ አለ። እንደዚህ ዝም ብሎ ነው የሚለፋው። ብትርቅ ብሎ የሚያወራውን ነገር ማለት ነው ሲቀደል የሚሆነውን ነገር ግን ሰው ይታዘባል። በየቀኑ እየመጣ ሰው ስንት ዓመት ሙሉ ነው የሚሰዳደበው። አይሰለቸውም? እኔ እግዚአብሔር ሮሚዬ እንደሱ አይነት የአዲስ አበባ ልጅ በህይወቴ ዘመን አይቻላል። የአዲስ አበባ ልጅ አይደለም እግዚአብሔር ምስክሬ ነው። የሸገር ምናምን እንደዚህ የሚባሉ ልጆች በህይወት ዘመኔ እንደዚህ አይነት ሰው አጋጥሞኝ አያውቅም። ለምን በቃ እሱ አራዳ ነው ምናምን። በቃ አንድ ሰው እኮ ይሰዳደባል ምናምን ነገር ይባጠሳል፣ ከዛ ወደ ሌላ ሄዳል ምናምን እንደዛ በቃ ምንም ለማይለውጠው እኔን ምንም ነገር ለማይቀይረኝ ቁጭ ብሎ ሲታገል ይውላል። በቃ እንደ ሴት ኧረ እኔ እኮ አዲስ አበባ አልኩሽ የገባው የሚመስለኝ እና ሮና ግሩፕ እንዛ ምናምን ሲሄድ ነው። ቤት ጽድትና ጥራት ያለው እግዚአብሔር አነጋገር ከአቀባበል ራሱ ረበስማ ኬት እንደመጣ ሮማን ያምሩብሻል። ጥቁር በጥቁር ግን ያምራል። እኔ ወዳለ ጥቁር በማማት እኮ ጥቁር ነው የሚለበሰው። ጌታችን መድኃኒታችን የተሰቃየበት ጊዜ ስለሆነ ላለባበስሽም ምንሽም ከተቻለ ሀዘን በቃ ሀዘን ወቅት ስለሆነ ሀዘን ደግሞ እኛ ኢትዮጵያ የምንገልጽበት ጥቁር ነው። ሮሚ ጥቁር ልልበስ ወይስ ችግር የለውም? ቤታዮ ጾመሻል? ግን እኔ እኮ መጾምሽም ግራ አጋባሽኝ። አልጾምኩም። ባልጾምም እንደው የአብይ ጾም ሳይመቻችሁ ያልጾማችሁ በማማት ግን ብትጾሙ እግዚአብሔር ይቆጠርላችኋል። ሻሹ ጥቁር አይደለም፣ ችግር የለም። ጥቁር ሻሽ የለ አጥቼዋለሁ። አንቺ ደግሞ ጥቁር አይደለም ሻሹ። ጥቁር ሻሽ ልውለድ እንዴ? እንዴት አንድ ጥቁር ሻሽ የለሽም ሮሚ? እኔ ሻሽ እኮ አልወድም ሲጀመር። ስተኛም ይሄ ያየሽውን ኮፍያ ነው የማደርገው። ሻሽ አልወድም። ሻሽ እኮ የምወድ ሴት አይደለሁም። እኔ ደስ በእንትን አደርጋለሁ፣ በእውነት ምናምን አደርጋለሁ፣ ግን ሻሽ ብዙም አልወድም። እንደሱ አይዶም ማይንድ ሻሽ አለኝ። የጉራጌ ሻሾች የሚታሰሩ በከለር ያስመጣኋቸው አለኝ። የጉራጌ ሻሽ ቀይ፣ ነጭ፣ ብሉ። ሮሚዬ ጉራጌ እኮ ልብስ አለኝ፣ ለብሼ ላሳይሽ። አሁን አይደለማ ነው ፋሲካ አሁን አይደለም ልሽ ለብሼ ላሳይ ስልሽ ላይክ ለብሼ እንዴት ነው አማርኛ ለዩቱባችን ምን ታረክ መሰለሽ? ቤታዮ በእናቷ ጉራጌ መሆኗን ዘመዶቿ ነገሩኝ ስልሽ፣ አዎ አለኝ እኮ ድሮ እያለሁ ጉራጌ እያለሁ እናቴ ልካልኛለች ትያለሽ ለዩቱባችን። ወይኔ ሮሚዬ ትልቅ አጀንዳ ነኝ። ይሄ ትልቅ ያሸቅለናል። ሮሚዬ ይሄ ርዕስ ከባድ ርዕስ ነው። ስሚ ይሄንን ርዕስ የመጨረሻ ቲክቶክ ሊፈነዳ ሲል ነው የምናደርገው። ቲክቶክን አፈንድተን ነው የምንወጣው። በቃ ምንድን ነው የምንለው? ቀሚስ ተልኮልኛል እናቴ ጉራጌ ናት ሮሚዬ ታውቂያለሽ ብለን ግግም እንላለን። ከዛ ታውቂያለሽ የሚመጣብንን ነገር ለካ ከሮሚ የተጣበቀችው አንድ አይነት ዘሮና ነው በአማራ ስም ነግዳ ምናምን ይመጣል። ከዛ ይበጠበጣል ምናምን መልስ እንሰጣለን። ከዛ በኋላ ምን እንላለን?
ውሸታችንን ነብረን ኖ እስከ ቀራኒው ነው የምንሄድበት። የጉራጌ ድር አውቄ ያስገባሻለሁ። ድርና ቁብ ላይ ገባሽ ወይ ሮሚዬ? ከደም ካልሆነ እሱ አይሆንም። እቁብና እድር ምገቢ የእውነት ከደምሽ ጉራጌ ሲሆን ነው እንጂ እንዴ እኔ የትኛውን ጉራጌ ብል እናቴ ብልጥ ነው። በደንብ ይሰራል፣ በደንብ ይፈጋል፣ ገንዘቡን በትክክል ይጠቀምበታል። እኔ እንዴት ብዬ ከደሜ ካሌለ እንዴት ብዬ እቁብና እድር እንሆናለን እኮ ዩቱብ ውስጥ ገባርታም እንሆናለን። እድርም እቁብም የኛ ነው የሚሆነው። እንዴ ሮምዬ ዩቲዩብም ከፍተን ገና ደግሞ እቁብና እድር ነው እናስገባለን። ለካ ራሱ ዩቲዩብ ላይ ያለ ነጭም ጥቁር ይቀብረናል። አያስፈልገንም። ኖ አያስፈልገንም። ወጪ ለማብዛት ነው ሮምዬ። በአንዴው ገንዘቡ ይለቅ ነው። እንዴት ነው እቁብና እቁብ ጥሩ፣ እድር አይኖርም። እድር ይቀርብ ቤታየው። ለነገሩ ስትሞቺ ሰሃን ምናምን የሚደረግ ነዋ፣ ድንኳን ምናምን እሱኛ ራሳችን በኳሊቲ ካልሆነ ዲዛይነር ሳህን ምናምን ነው ለቀብራችን የሚሆነው። ከት ያመጣል ዲሮም ያናየውም እኮ ሳህኑን አንድ ልጅ አለ ማለት ነው። አሁን ይድፋው ነው የምለው። አይ ይድፋውልን ግን ምን ይላል? እኔ ስሞት ደስ ይላል አለ። አንቺ ልክ እንደሞትሽ እኔም ቀጥዬ ነው የምሞተው። በምን አውቃለሁ ሮሚዬ መሞቱን ለኔ በኔ ከኔ ተከትሎ እቺ ሻንሳ እንትን ስለው እኮ ሲያሰምጣኝ ነው እኮ ሮሚዬ። እንዴ እኔ አንቺ ከሞች ወዲያው ነው የምሞተው ሲል እስቲ አሁን ቀጥዬ ሞታለሁ። አሁን ከፎቁ ደቅ ብትዩ አይወድቅም። እውነት ከሞተ ሞቶ ያሳይሽስ። ውሸቱን አይሞትም። እንደዛ ይለኝ ነበር ጌታ። ስርጂዎ አይባልም። ኦኬ ምንም ብትሉ ማንም ለኔ ስም ልታወጡልኝ አልቻላችሁ። ገነት መቼም ነው የምልሽ፣ መቼም አይሳካልሽ። መቼም ኮመንት ላይ ጽፈሽ ሚዩት ትደረጊያለሽ። ስም ለመስጠት ለኔ ይሯሯጣሉ። ሌሎቹ እንደተሰጠ መቼም አታደርጉትም። አይ ቤታዩ መቼም ስም ልትሰጧት አይደለም ምንም ልታረጓት አትችሉም። ይሄን ማወቅ አለባችሁ። ብቃትና ጥራት ስምኛ እኮ ነን ያሰጠነው። እኔ አሁን በጾም ነው ክፉ የምታናግሩኝ። ስሙን ያስቀየርኩትን የቴቴንስ ነኝ። እቴቴ ደግሞ አሪፍ ስም አገኘሽለት። ፒፕሉ ይደሳሰታል አልኩሽ። ወዴ ምንድን ነው? ወዴ ቆመች ምን ለማን ነው? አይወጣም። ምንም ብትፈነዳ አይወጣም። የሚወጣው ደንበኛ ጠላት ሲኖር ነው። አይሆንም። እሱ ምንም ብትል 10 አይነት ስም ሰጣችሁ ያልተሳካም። በተለይ ደግሞ ከቴቴ የመጣ ዝም ብሎ ሌላ ሰው ስም ቢሰጠኝ ተቀባይነት ያገኛሉ። ከቴቴ የመጣ ነገር ወደ እኔ ስም አይቀርብም። እሱ የመጣ ነገር ሮሚናውን ስንት ስም ሰጥቷታል። አንድ ሰው በዛ ስም አይጠራትም። ሮሚ ነው የሚለው ሰጠኝ እንዴ ነገር ሲልሽ ይናገራል። ማን ሊሰማው? በገዝቼ ነው ሳላርደው ማስውጣት። ደፋር ቢያንሶሪ በያት ይለኛል። በጉን ከነቆቴው ነው ማስውጣት በትኩሱ። እንኳን ይቅርታ ልላት ደፋሮች። ያን ይቅርታ ጠይቂያት አላለም። ከነቆቴው ነው ማስውጣት። እንኳን ይቅርታ ጠይቃት። ከዚህ በኋላ ማ ዩቲዩብ ላይ ሳልፈልግ በግድ ያስገብታችሁኛል። እኔ ግን ሮሚ ምንም ፍላጎት የለኝም ነበር ዩቲዩብ ላይ መሄድ። እግዚአብሔር ምስክሬ ነው የምልሽ። እንደዚህ በቃ የተባሉበት ምንድን ነው በሚለው ክፉ ጎረቤት ምንድን ነው የሚባለው? ሮሚ ክፉ ጎረቤት እቃ ያስገዛል የሚባለው። እናንተ አበባ ስቶች ሰብስክራይብ አድርጉ ግቡና። ያልተሳደብኩም ጋይስ እኔ ራሱ ብሳደብም እንኳን ተሳደብኩ ነው ያልኳችሁ። እንደሌላው ጊዜ ለማሳመን ነው ምን አለ። አበባ ስጡ፣ ሰብስክራይብ አድርጉ። የኔን ቤት እየገባችሁ ሰብስክራይብ አድርጉ። ዩቲዩብ ላይ ከጾም በኋላ በከባዱ እንመጣለን። ከፋሲካ በኋላ ነው የምከሰተው። ወይኔ ሮምዬ 8400 ሰብስክራይብ ገባው። በሉ ሰብስክራይባችንን አሳድጉ። እሺ ሮሚ አንቺ የት አለ? እንዴት ነው የምናደርገው? እዚህ እንትኔ ላይ አለ።
ቲክታክ ላይ አለ ልጅ ቆይ እይ ውስጥ ሄዷል አለ ቆይ እሺ 1% ወይኔ ስልኬ ተደረገመ ወይኔ ጌታዬ እናንተ የለም ቡጣ የለም ሂዱ ሮሚ ቻንት ነው አለ ማርያም ስልኬ ዘጋ አናነሳው ቆይ ከእንደገና አስተካክለዋለሁ እሺ ስልኬ ዘጋ ሮሚንም ቅድም ዩቲዩብ ላይ ተናግሬያለሁ እነ መማርን እነ ዲቦ እነ ዜድ ሁሉንም ማቃቸውን ሁሉ ወደ ዩቲዩብ ኑ ምናምን ነገር ሁላችሁ የሮሚን ሰብስክራይብ አድርጉላችሁ አለ ሮሚ አለ ኦኬ ቴክ አንቺ ቡጣ ምንድነው የለም የምትዩ ወይ አላወቀችውን አለ ቴንኪው ግቡና ሰብስክራይብ አድርጉኝ እሺ ውዶቼ 3000 ምናምን ያለው ነው ሮሚ 3000 ምናምን ያለው ነው የኔ እሱ 200 እያሉ ነው ሰብስክራይብ አድርጉት እሺ እንደ ዩቲዩብ አትድረሱ ሊሉን ነው የኔ አለ ጋይስ ቤታ ትሉና ዮ ብላችሁ ከዛ DELE ስትሉ ይመጣላችኋል ቴንኪው ውዶቼ ሰብስክራይብ አድርጉና እሺ ሰብስክራይብ አድርጉና ዩቲዩብ ላይ እንመጣላችኋለን ችግር የለም በኔ ስም በጣም ብዙ ዩቲዩብ ነው የተከፈተ ያየሁት የገባሁት ግን የኔ እዚህ ላይ የጫንኩት ነው ግቡና ሰብስክራይብ አድርጉ ሮሚ የሚባለው ክፉ ጎረቤት ዕቃ ያስገዛለዋ ያ እግዚአብሔርን ጋይስ ሳትፈልጉ በግዳችሁ እንድታደርጉት ይገፋፋችኋል እኛ ባይዘው አንዳንዶቹ እንደዚህ ከዚህ ራሱ ብንሄድ ማለት ነው እዚህ ደግሞ ተመልሰው ሲመጡ እዚህ እንመጣለን ሮሚ በሳምንት አንዴ እዚህ በሳምንት 2 ይዛ በሳምንት 3 ይዛ በሳምንት 10 እዚህ እያልን ነው የተገለባበተ የምንቀጥለው ሲደብረ ነው እዚህ ሁለት ስልክ አድርገህ ሁለቱም ጋር መሆን አይቻልም እንዴ ኧረ ሮሚዬ ይቻላል ልክ ሀቢባ እንደምገባው ያ ሀቢባ በሁለት ስልክ ነው የምገባው የሀቢባን አዘጉባት አይደል በጣም ነው ያሳዘነችኝ ለሶስተኛ ነው መሰለኝ ያዘጉባት ሮሚ ምን ጉዶች ናቸው ማንም ያዘጋው እኮ እኔ ግራ ገባኝ ሪፖርት ምናምን እያሉ ነው ኧረ አልፈታትም እችን አህያ ነገ ገና ሄድባት የለ እንዴ ኤኒዌይ ቲክታክ ሶሪ ጾም ሲፈታ እኔ እንዲህ አልልም ማማት ነው ነገር ግን ማነው አንቺ እንድትነካኪ አልፈልግም እኔ ራሴን ችዬ ነው የምጠይቃት ዮኒ ማኛ እንዳታገኛት ብያት አይ ፀጉር ቤት ነው የተገናኘ ነው ያልሽው ልጅ ማለት ነው እኔን እፈስግብሻለሁ ማንን ነው ታያት እሷ ታውቃለች እኔ ሮማን ተሰማ እንኳን ነክተሽኝ እኔ አዎ ስለመልኳ መጥቼ አሪፍ ናት ካልኩ በኋላ በሁለተኛ ቀን ጥፍሬ ልሰራ ስል ነገሩኝ ሮማን ስትመጭ እኮ ተደብቃ አልጋ ስር ገብታ እንዴት እንደምትመጣ ቤታዮ ሙች ነው እሷ መምጣቷን ለምን አልነገራችሁኝም ብላ ተንቀጥቅጣ እንትን ውስጥ ገባች እንዴ ለምን ስላቸው እንዴ ሮማ ያሉ ምን ነው ስልን ግንባሯ ከዚህ በኋላ የለም አሉኝ እሱን እስክታስተካክል እና በዛ ላይ ደግሞ የእግሯ ቅጥነት ጠላትሽ በኩመሽ ፓስታ እንኳን ይወፍራል ከአንገቷ በላይ ነው ድንብሽውሽ ሆነችው ተባለ አዎ አይቻታለሁ እኔን ስታይም በረጅም ቀሚስ ነው ፎቶን እነሳ ስላት ቁጭ ብለን እነሳው አንቺ በጣም ረጅም ነሽ አለችኝ እሺ ብዬ ቁጭ ብዬ እኔ እንደውም አልፖስትኩትም ምንም አላልኩትም እግዚአብሔርን እንገናኝም አላልኳትም እሷ ናት አገኘሻለሁ አለችኝ እኔ ታይም አልበቃኝም እነ ቡጣን ጠይቋቸው የራሴን ዘመዶቼንም አላገኘኋቸው እህቶቼ እንኳን ጠርተውኝ የእህቶቼን ምሳ ካንስል ያደረኩ ሰው ነኝ ሰዓት አልተመቸኝም እኔ ሳታገኝ ብዬ ነግሬሽ የሰው ልጅ በራሱ ኮንፊደንስ ከሌለው እኔ ቤታ ከቴቴ ጋር ብትጣላ ቤታ እንገናኛለን ብላ ገና ለገና እኔ ከሱ ጋር ስለተጣላው አታገኝ ብሎ ነግሯት የምትሰማ ሴት ምን ያህል በራሷ እንደማትተማመን ነው የሚያሳየው እኔ ለሷ ምናምን ነገር አያገባኝም ግን እሱ ከተናገረ ያሳቀኝ እንዴት እሷን ታገኛለች እሱም ሰው ሆኖ እሱን የሚያገኝ ሰው ልክ እንደዛ ጋሰስ የሆነች አይነት ሴት ናት እንጂ ላይክ ማን ነው እሱ የሚያገኘው ልክ ራሱን እንደንትን ሰቅሎ ሮማንን ያገኘ ሰው ምናምን እሱን ያገኘ ሰውስ ይንሽላሊት
አሁንማ እንናገር መማማት ነው ብላለ ሮሚ እንጂ እግዚአብሔር ፈቅዶ ኢትዮጵያ አብረን እንግባና እስቲ መንገድ ላይ ህዝቡ ያለውን አቴንሽን አግብቼ ባሳየሁት 14 ሲቀጥል የኢትዮጵያ ህዝብ ለኔ ያለው መኪና እግዚአብሔርን ነምልሽ መኪና እና ፍልፍሉ ሳይቀር መኪና አቁመው ዝርያ ያሉ ሰላም ሲሉኝ እግዚአብሔርን ግራ እስከሚገባኝ ድረስ ነው ህዝቡ የተቀበለኝ። እሷ የምትሰራበት ጥፍር ቤት እግዚአብሔርን ያልፈልግም ብዬ ነው እንጂ ፎቶ ከዚህ ጋር ያለ ፎቶ ልስጥ ሲሉኝ እኔ ክፋት አልፈልግም። ቤት ታየውች ምን ያደርግልኛል ነው ያልኳቸው። ኦልሞስት እዚህ ጋር ነው የለም ይሄን ግንባሯ እንትን ነው ራሷ ናት የነገረችኝ። ፀጉሬን እዚህ ድረስ እኔ እኮ በጣም ግንባራም ነኝ። ምን አስጨነቀሽ? በእግዚአብሔር በሰጠሽ ናቹራል ለምን ትጨነቂያለሽ ነው ያልኳት። የእግሯ ቅጥነት ምን ያላየሁት የሆነ ሰርግ ላይ ሚዜ ሆና ክፍት ሲል እኔ ከፊቷ ጋር እግሯ ምንም ነገር ማቻ ያረገም ህዝብ ሁሉ ያየው ነው። ምንድነው እንደዚህ ያቀጠናት እስከሚባል ያ ከአንገቷ በላይ ታምራለች ግንባሯ ሳይታይ ከዚህ እዚህ ጋር የስ እንደ ሴት ታምራለች ሰዓት ብያለሁ። ከዛ በተረፈ ግንባሯ ጭንቅላት ባይኖር ኖሮ በቃ ዮኒ ፀጉሩን ሳይተክል ማለት ነው። እግዚአብሔር አውጣን ለማለት ያህል ነው። እና ይሄንን ያየሁትን በመናገሬ ምንድነው ችግር የሚፈጥረው? ሮሚ የጾሙ ሲያልፍ እኮ ብለሻል። አይ ሀቅ ነው። ሀቅ እኮ እግዚአብሔር ሀቅ አትናገሩ አይልም። እኔ አልሰደብኳት ምን አላልኳት፣ ሀቅ ነው የተናገርኩት። እኔ አልቻልኩም ጋይስ፣ እኔ አቻው ብስቅ እናንተ የሆነ ነገር ለምትሉት እኔ አልቻልኩም። ሮሚ መቤት ሰክራ እኔ እግዚአብሔርን ጋይስ እሷ ባለች ነገር እግዚአብሔር ያየሁት ነው። ከዚህ ከተናገርኩት ከዋሻው እዛ ጥፍር ቤት ያሉትን ሳይነግሩኝ ከሆነ ያልኩት መቤቴን ነው የምላችሁ። በዚህ በጾም ሰዓት አልምልም ያሉኝ ነው። አንቺ እንዴት እሷ እንደምትመጣ አትነግሩኝም ብላ እንትን ቤት ውስጥ የጥፍር ይሄ ውስጥ የሚሰሩ ማሳጅ ቤት ተደበቀች። ለምን ስላቸው እንዴ ከዚህ እኮ ወደዚህ የለም አሉ። ያለ ውስጥ ፕራይቬት ውስጥ ክፍል ነው ገብተው ከዚህ እስክትገጠም አትወጣም ያሉኝን ነው። እንዴ እኔ ምን ላድርጋቸው ታዲያ? ያሉኝን ነው እኮ የተናገርኩት። እኔ ሀሜት አይደለም። ሀሜት እኮ እኔ እና አንቺ ተደዋውለን የምናወራው ነው ሀሜት። አደባባይ ሀቁ የምትናገሪው ነገር ግን ከዋሻው ይናገሩ እዛ ቤት ያሉ ልጆች። ወይሮ ምግብስ ማሙድ እኔ እኮ ፀጉር ቤት ያገኘኋት ሪሊ። አይ እኔ እሱ ነው የገረመኝ ማለት ነው። በጣም ነው የገረመኝ። እሷን ተገናኙ ብላ አልጥራክ በኮድ ልንገርሽ ማለት ነው። በኮድ ልንበልሽ ለበርዝደዋ አግኛት ራሱ ማኛው አግኛትና ተገባበዙ ብሎ እጋብዝሻለሁ ብያቸው ነበር። ቁጥር ወሬ ታይሽ ቁጥር ስለታል የሰጠሽ ምናምን አሉኝ። ልበል ቁጥር የሆነ ነገር ሳላገኛቸው ቀረው ማለት ነው። ራሱ እኮ አግኛት ሲል ነበር ራሱ ሰው። እንግዲህ ተመልከቺ። ከዛ ደግሞ እሷን እንዴት ታገኛለሽ? መጋበዝ አልፈለኩ እንዳይመስላቸው ብዬ ረስቸው በማግስቱ ነው እንትና ጋር ተቀጣጥረሽ አይደል ምናምን ሲሉኝ በቃ እኔ ገና ለነሱ ጊዜ ሰጥቼ ጊዜ የለኝም ለራሴ የሚያበድረኝ በዛታይ እፈልግ ነበረ እና እግዚአብሔር ነው መልክ የሚሰጠው። አፈጣጠራችሁ ምናችሁ። እኔ ፀጉሯን ነቅዬ ላጨውት ነገር የለም ከፊቷ ላይ እኔ አልወሰድኩት። ሴት ልጅ ሆኖ መላጣ ያየሁት እሷን ነው። ታዲያ እኔ ምን ላድርጋት ታዲያ? እኔ ነኝ እንዴ መለጥኳት? ወይ ሮሚ አሁን ዝም በይ ሮሚ፣ በቃ ሌላ ጊዜ እንትን ትያለሽ ተይው። እና ይኸውላችሁ በእሷ በራሷ ኮንፊደንስ ካላት አሁን አዲሱ ዓመት ገባለሁ አለምንም ነገር ሳንቀጣጠል እንገናኝ ምንም ነገር ሳንቀጣጠል ፊልተር በሌለበት ፀጉር ቤት ሳውና ዋና እየዋኘን ምንም አይነት ነገር ናቹራል አርቲፊሻል ሳንጋረግ እንገናኝ። አዲሱ ዓመት እመጣለሁ ሀገር ቤት ሰርግ አለ
እስቲ እንገናኝ። ኮንፊደንስ ያላችሁ ሴቶች ካላችሁ ኑኔን አግኙ። ሮሚ ግን ማለት ነው ምን እንዳሉኝ ታውቂያለሽ? አንቺን ማለት ነው ሮሚ ግን እንደ እድሜዋ እንደምትናገረው አይደለችም። እንትና ራሱ ጽጌ ነበረ በጣም በአካል በጣም ነው የምታምረው። ላይ ትልቅ እንድስለቃል አይደለ እንደ እድሜዋ አትመስልም ማለች። እሷ እንደምትናገረው ደግሞ እየነገሩኝ እኔ ይባሉኝ እኔ እኮ ትልቅ ነሽ ቢባሉኝ ኩራት ነው። እኔ 3 ልጆች ልጄ እኮ በጣም ሴክሲ ናት ሰውነቷ። ለነገር እኮ እሷም ስታደንቅሽ ነበር እግሯ ምኗ ሲያምር ብላ ግድኗ ወዳ ሳይሆን የግዷ ነው ያየችውን እኮ እኔም ያየሁትን ነው የምናገረው፣ እሷም ያየሁትን ነው የምትናገረው። ትናገር። እኔ የኔን ያየችው የሚያስጠላ ነገር ካለብኝ አውጥታ የሮማን ይሄ አምሮም ትበል። ስለማታገኝ በኮንፊደንስ ኤኒ ፕሌስ ከማንም ጋር ተቀጣጥሬ መገናኘት እችላለሁ። ከማንም ጋር መገናኘት እችላለሁ። ደግሞ ሮሚ ግን አንዴ እንትን ልጄ ነው እቀመጣለሁ። ሮሚ ግን አሁን እንደዚህ አጋጥሞሻል? ቀይ የሆነው ጥቁር ምናምን ቀላል አጋጥሞኛል እንዴ? እንትን ስንሄድ ምንድነው ሆላንድ ሄድን ጊዜ ባለፈው እንትን ሆላንድ ሄድን ጊዜ ኦ ማይ ጋድ በቃ በጣም ነበረ ብዙ ኤክስፔክት ያላረኳቸው ልጆች ያገኘሁት። አሁን እንትን አይቺ ስሟን አይጥራትና አይቺ መላጣው ያልኩሽ እንዴ ፊቷን እንደዚህ ፓርት ለምን ተሰርታ መከራዋን አይታ ከ2 ሰዓት በኋላ ነው ያገኘኋት። እኔ ስታይ ገደል ገብታ ተደብቃ ስትመጣ ይሄን ተሰርተዋለች። ከዚህ ፊቷ አይቺ ሰርክል ያለችው ፊቷ ቆንጆ ነው። ፊሊተር ላይ እንደምታዩት የተጋነነ ባይሆንም ከዚች በላይ መሰክርላታለሁ ቆንጆ ናት። ከጉልበት በታች እኔ በእግዚአብሔር ቸርነት ነው እንጂ እንደው ቀጥ ብላ ቆማ መሄዷ ራሱ አለመቀንጠሱ ቅጥነቱ በጣም ነው የሚያሳዝነው። ከዛ በተረፈ ዊክስ አታረቅ ፎቶግራፉ አለኝ ያሉ አሁንም ላኩልኝ ማለት እችላለሁ። ቢልኩልኝ እርግጠኛ ነኝ ቲክቶክ ላይ አትመጣም። ያለና ያለ ነው ማውራው ደግሞ የነገሩኝንም ያየሁትንም ነው። እኔን ስታይ መደናቀጥና እንትን ውስጥ መግባት ለምን አስፈለገ? በዛው ደንግጣ እኮ ብትቀር ጠልታይ ነው ትላላችሁ። ወታ ሮሚዬ ስወድሽ ልደፋልሽ ልሰንጠቅልሽ ብላ አቅፋኝ ፎቶ እንነሳሳት ቲጂ ብላ የተነሳችሁ እሷ ናት። እኔ እንነሳ አላልኳትም። ከዛ ቆመ ልንነሳ ስንል እሷ ኦልሞስት ወገቤ ጋር ናት። ቆማ አልጋ ስር ትገባለች። በቃ ቁጭ እንበል በቃ እንዳልፎገር ስትለኝ ቁጭ ብዬ አብሬያት ተነሳ። መቤቴ ክርስቶስን የምሬን ነው የምልሽ። እኔ ምን አስዋሸኝ? አምኖች ጆኪንግ ሀፕን ያደረገውን ነው የምናገረው። እኔ በዚህ ውሸት ማማት ነው ብዬ ልዋሻ አልችልም። በማማት ቀን ውሸት አልዋሽም። ቁመት እሷና ኪዲ እኩል ነው የሚሆኑት። ቆሞ አልጋ ስር መግባት ይችላሉ። አጫጭር ናቸው። ቁመትን ያልሰጠኋቸው የላቸውም። ያየሁትን ነው የማወራው። ቆመው ምንም አለብንም አጋረን አልጋ ስር መግባት ይችላል። ሁለቱንም አግኝቻቸዋለሁ። ቆመው መነሳት እንደውም ኪዲ ኮንፊደንስ አላት። ቆማ አብራኝ ተነስታለች። የችኛዋ ፈርታ ብላ ነው ቁጭ ብለን እንነሳለችኝ። እኔ ከዋሻው ከዚህ ካወራሁት መብርሃን ምስክሬ ነው። ዛሬ ማማት ነው። መብርሃንን የዋሻሁት አንድም ነገር የለም። አይ እንደዚህ የማንሽ በእምነትሽ ለማለት ለግለሰብ ብለሽ እንዲህ ምለሽ ሃይማኖት ኮንፊደንስ ካላት እኔን ስታይ ምንድነው ተሯሩጦ እንትን ውስጥ የሚያስደብቃት? ከዛ ፕሊስ ምሷ እያለች ለምን አልነገራችሁኝም? እሷ እንደምትመጣ ካወቃችሁ ደንግጠው እነሱ ኧረ ሳሊሊ ሰው ይዟት መጥቷ ነው አሉ። እውነትም ሳሊሊ ሰው ይዞ መጥቶ እንጂ እኔ የት ቦታማ የአዲስ አበባ ልጆች የኔ ጓደኞች የሚሰሩት እጃቸውን እዛ ነው ይዘውኝ። ከዛ ስታይ የሆነ ትርምስምስ ሲሉ ምንድን ነው ስል ኤልሻዳይ ቲክቶከሯ እዛ ውስጥ ገባች። ለምን? ከዛ ሂዱና አጣሩ እስቲ አይታሻለች እየጠበቀችሽ ነው በሏት አልኳቸው። ከዛ ሰዓት ቆይ ፀጉሯን ልትሰራ ነው። ታዲያ እዚህ ለምን አትሰራም ስላቸው እንዴ ሀፍ የለም እግዚአብሔር ስላቸው ይሄ የለም አሉ። ኦኬ አልኩኝ። ጠበቅኳት ተሰርታ እስክጨርስ 2 ሰዓት ፈይታ መጣች። ራፋ ነገረችኝ። ግንባሬ እኮ በጣም እንትን ስለሆነ ነው ምናምን አለችኝ። ኧረ ችግር የለውም አልኳት። እኔ እኮ የገረመኝ ይህን ግንባሯን ምን አላጥፈው በማስቲሽ አላጥፈው ነው ወደዚህ የሚያመጡት። አዶን አንደርስታንድ ይሄ የለም ነው ያሉት።
እንዴት ፀጉር በምን ታምር ነው ወደዚህ መጥተው የሚሰሩት? በማስቲሻ እያይዙላት ምን እንደሆነ ያልገባኝ። ሮሚ ግን ፀጉርሽ በጣም ትልቅ እኮ ነው፣ ደስ ይላል። ጌታ ፀጉርሽ ትልቅ ነው። አይ እኔ ሮሚ እግዚአብሔርን ሰው ያገኛት ምናምን ነግሮኛል። ላይክ እንትን ናት ብሎ ነግሮኛል። ላይክ በጣም ነው የምታምረው፣ እግሯ ምኗ በጣም ነው የሚያምረው። እግዚአብሔርን በአካል ብዙ ሰው ነው ያለው እንደዛ። ጠበቅናትም እንደዛ ነው ያሉት። አቤት ኮመንት ላይ እንዳለ ነው የሚያገጡት። እኔም እኮ ደግሞ ነገር አልደብቅም። ነገ አንቺንም አይቼሽ ቤታ ተጠቆርሽ ጥቁር ናት ብዬ እኮ ነው የምናገረው። እኔ እኮ ጥቁር ነኝ ሮሚዬ፣ እኔ ማርያምን ጸይም ነኝ። እኔ አልዋሽም፣ ጸይም ነኝ እኔ በከለር ያው በቃ እንትን ላይ ዩቲዩብ ላይ ያየሽው ከለር የኔ ከለር ነው ሮሚ። ምንም ፊልተር የሌለው ምንም ነገር የሌለው ዩቲዩብ ላይ ያ ነው ሮሚ። እኔ ከለሬ ጥቁር ነው። እኔ ተናግሬያለሁ በጊዜ ሮሚዬ፣ ብንገናኝ እንዳጨፈጭፈኝ። ችግር የለም በጊዜ እኮ ከነገርሽ ምን ችግር አለ? ግን ሮሚ ግን እኮ ታውቂዋለሽ እኔ ከለር ለሚዜነት ራሱ አቶኝም ቀይ ቀዩን ነው መሆኑ ብለሽ ሞራሌን የገደልሽ ሰው ነሽ እኮ። አዎ ለመሰለሽ እንትን ነው ቀይ ሰው ሲሆን ለሰርጌ እንዲያምር ብዬ እኮ ነው እንጂ ቤታዬ እኔ አንቺ ነው ልሽል ጥቁር ሰው አያምርም እንዴ? ምን ጉድ ነው? ግን አሁን ደግሞ በቃ አሁን ሳስበው በእናትሽ ጉራጌ መሆን ስሰማ ላረግሽ ነው መቀሽ ይሁን። ስንተኛ እንዴ ከሆንሽማ አንደኛ ካንቺ ማንን አባቱ ላስበልጥን? የት አባቱ? እኔ ደግሞ አጣብቤ ማስገብቼሽ አንደኛ ልትሆኚ ነው እንደምትመስለኝ ነበር ሮቢ። ሁሉ ይደረጋሉ፣ ይገፋሉ። እነሱም ገፍቻ አንደኛ ነው ማረግሽ። መትሽሩ አንድ ሰከንድ እሺ፣ ጠብቆኝ አንድ ሰከንድ። ሽንትሽን ልሸኝ እኮ ነው የሚውት አድርጊው። አይደለም ሮሚ እንትን እያስተካከልኩ ነው። መጣው አይደለም መጣው ይሄ ፒፕል እኮ ሞኝ ነው። ሽንቱን የሚሸና ሰው ሲያይ እንትን ይላል። እንዴ ቲክታክ ጥያቄ እየሰጠኝ ነው። ምን አባቱ አርጊ ነው የሚለኝ እንዴ? ዋትስ ሮንግ ዲስ? አንተ በእናትህ ተፋታኝ። አንተ ቲክቶክ ምን ፈልጎ ጥያቄ እንደሚጠይቀኝ አልገባኝም። ሪፖርት መሰለኝ ታብታብ ጉባኤያቸው እናንተ ታብታብ ያደረጋችሁ ነው። ጥያቄ እንትን ነው መሰለኝ ይለኛል። ስዕሎች እየተሳለ ፐዝል ነው። ፐዝሉን አስተካክዩ። ፐዝል መሰለኝ ጋይስ እንትን በሉ እንዳስተካከልኩት ነው። ይሄ ደግሞ የሆነ የእርሻ መሬት በይው የሰጠኝ ምን አውቃለሁ። 7 አበባ ስጡ። ሚዩት አድርጉትኝ። ይሄን በክት ምን አባት አድርገህ 7 ሰው አበባ 7 ሰው። ሮሚ ግን ምን ሆነሽ ነው? ሮሚ ግን ማለት ነው ከአንቺ ባህሪ ምን እንደሚመቸኝ ንገርሽ። ቁም ነገር ማለት ነው። ሰው ሳይሞት ይደናነቅ ትላለች አያቴ። እንትንሽን ይሄ ኮመንት እሱን አሁን ቁጭ ብዬ ታስተምርኛለሽ። ኮመንት የማታነቢው ነገር ነው ቢታዩ ሲጽፉ ቢውሉ እኔ ላይ የላቸውም እኮ ራሱ ተጻጽፎ ሲደክመው ወደ ይተኛል። ቆላም እንዴት ነው ብዙ ማታዩ አላያቸውም። ትዝ አይሉኝም እግዚአብሔርን ራሱ ጊፍት ሰጥተውኝ ሳላያቸው ቤታዩ ማን ነው ቡጣዬ ነው ቴንኪው የምትላቸው። እኔ ላይ ጊፍት ቢሰጠኝ ባይሰጠኝ ምን አውቀሽ ላለማየት ተነሳስተሽ ነው ወይስ እንዴት ነው? በቃ ለመሰለሽ እኔ ካየው እሳደባለሁ። ማን ኮመንት ካየው ጥርግርጋቸውን ነው የማወጣው። ሶ ብልግና ሳይመጣ ያው እንደ ሰው ከሆነ በኋላ ሰው ሲነግርሽ የሚወድሽ ሰው ተይሮማ እንዲያታርጊ ፕሊስ ሲልሽ ላለማድረግ እንግዲህ ምንድን ነው የሚያናድደኝ? ኮመንት ነው አይደል? ኮመንትን በተቻለ መጠን ኮመንት ላለማንበብ ለምን ለነዛ ለማከብራቸው ሰዎች ደስ እንዲላቸው ኮመንት ላለማንበብ በቃ ወሰንኩኝ። ላለመሳደብ እስቲልም ሆኖ አንዳንዴ ዝቅ ስል ካገኛቸው አንዳንዴ ካገኘሽ ትናገሪያለሽ። ግን ብዙ የአንቺ ብዙ አትናገሪም ነው
በቃ ኮመንት አላነብም። ቢታዩ እንደምንም ብዬ ላለመናገር በቃ ለራሴ